የራስ ሹክሹክታ ይሰማሉ። ውሸት አይደለም። ኃያላን ሆነው ኃያላን እጆቻቸውን ሲዘረጉ እንደ ማክሲመስና ዲሞዲዮስ እጆቻቸውን ሲዘረጉ እሳት ይተፋል። አንተ ቃላት መግለጫ ስለሌለኝ ገልጬ እናንተን እዚህ ባስቀራችሁ በወደድኩ። ግን ቃላት የለም፣ አቅምም የለም፣ ኃይልም የለም። እናንተን የምናሰምንበት ዋጋችሁን አንጠልጥላችሁታል። አንዳንዶቻችሁ እመኑኝ ዋጋችሁን ተጠልፋችሁታል። እህቶቼ ዋጋችን ከራሳችን ጋር እያለ ተለጥፎብን እያለ እንደ ዋጋችንን ያላወቅን ራሳችንን በዓለም ፊት ያራከስን ምስኪኖች ከኛ በቀር ማን አለ? በዓለም ፊት እኮ አራከስን ራሳችን። ለምን? ከክርስቶስ ደም ጋር የሚነጻጸር ሀብት ዓለም የላትም። ዓለም የላትም። የሙሴ ለምን ሆነ እንደሚብስ ታውቃለህ? ለምን እንዳልኖርክ እንደሚሰማ ታውቃለህ? በሞቴ ቁም ነገር ልንገርህ። አባቶቻችን እንዲህ ይላሉ፣ ለገንዘብና ለከንቱ ውዳሴ ሆይ ዓለሙ ሁሉ እኮ አይወድህም አሉት። ንገሯት ለዓለም እኔም አልወዳትም ነው ያላቸው። 7 ጊዜ ከመንበሩ ተሰዷል። የሚያበሳጭህን ዓለም እያየህ አትቅር። ተወው፣ እሱ ሌላ ዓለም አለ። ዘወር ትንሽ ዘወር ሌላ ዓለም ላሳይህ በሞቴ ሌላ ወንድም የእግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም የአስራት ልጆች የገናናው መልአክ የቅዱስ ሚካኤል ወዳጆች ምእመናንና ምእመናት እንዲሁም እጅግ የተወደዳችሁ ሕፃናት በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን ሰነበታችሁ? አሜን። በምህረቱ የጎበኘን እንደ በደላችን ያልከፈለን እንደ ኃጢአታችንም ያልተቆጣጠረን ይህችን ዕለት ለምስጋና በፊቱ ያቆመን የንጹሐን የአባቶቻችን አምላክ የደጋጎቹ የእናቶቻችን አምላክ ልዑል እግዚአብሔር ይክበር ይመስገን። ተቤዥቼሃለሁና አትፍራ፣ በስምህም ጠርቼሃለሁ፣ አንተ የኔ ነህ። ትንቢተ ኢሳይያስ ምዕራፍ 43 ቁጥር 1። በዚህች ምሽት የምንማርበት የትምህርት ርዕሳችን ነው። ብዙ ወጣቶች በምድራችን ላይ በተለይም እንዲህ እንደ ኢትዮጵያችን ባለች በብዙ ችግር፣ በብዙ ፈተና፣ በብዙ መከራ በሚኖሩ ኢትዮጵያውያን መካከል የኔ ነህ የሚለን እንፈልጋለን። ብዙ ወጣቶች በብዙ ሰዎች ተከበን ግን ባዶነት ይሰማናል። የነሱ የሆንላቸው እንኳን የኔ ነህ የሚል ድምፅ አያሰሙንም። እናም የኔ ነህ መባል ለሚፈልጉ ወጣቶች፣ የኔ ነህ መባል ለሚናፍቁ ጎበዞች፣ የኔ ነሽ መባል ለሚጓጉ እህቶች፣ ቆንጆች ሕያው እግዚአብሔር እንዲህ ይላል፣ አንተ የኔ ነህ ይላል። ይህ ምንኛ የሚያስደንቅ ቃል ነው። በስሜ እንኳን የሚጠራኝ የሌለኝ፣ ስሜን እንኳን የተጸየፉት ብዙዎች አሉ የምንል ከሆነ ይህ ምንኛ ያጽናናል። በስምህ ጠርቼሃለሁ፣ አንተ እኮ የኔ ነህ ይላል። ወጣቶች ብዙ ጊዜ ወላጆቻችን እንኳን ሳይቀሩ የነሱ እንደሆንን እስከማናረጋግጥ ድረስ ቅርባቸው ሆነን እንርቃለን። እንደውም አንዳንድ ወጣቶች
ወላጆቼ እኮ ወደ እኔ ዓለም አይወርዱም። ወላጆቼ እኮ እኔንም አይረዱም። ወላጆቼ ከኔ ዓለም ጋር ጭራሽ አይተዋወቁ። ቅርቤ ሆነው ሩቅ ናቸው። ሽታዬን እንኳን አያውቁትም። እና በዚህ ምክንያት ብቸኝነት ይሰማኛል የሚሉ ወጣቶች ብዙ ናቸው። እና ብቸኝነት ለሚሰማቸው ወጣቶች ዓለማችንን የሚያውቅ የለም፣ ወደኛ ሕይወት የወረደ የለም ብለው ሆድ ለሚብሳቸው ወጣቶች አንድ ነገር ብንነግራቸውስ? እኔና እናንተ ማናውቀውን ዓለማችንን እንኳን የቀመሰ አምላክ እንዳለ ታውቃላችሁ? እስኪ ከዚህ መካከል የላምና የአህያ ክርፋት እያሸተተ የተወለደ ማን አለ? ላሞች እግር ስር ተወልዳችኋል። የከብቶች ሽታ እንኳን አሽትታችኋል። እንኳን የኔና የናንተን ዓለም ከኔና ከናንተ ዓለም በላይ እጅግ አጸያፊውን ዓለማችንን እንኳን ቀምሶታል። የዓለማችንን የመጨረሻውን ከብቶች በረት መወለድን ማን አይቶታል? ወገኖቼ ወጣቶች ሆይ እግዚአብሔር ከሩቅ ሆኖ ባወጣ ያውጣችሁ ብሎ የተሆነ እንዳይመስላችሁ። ወጣቶች ሆይ ዓለማችሁን ብቻ አይደለም ከዓለማችሁ በላይ ያለውን እጅግ የምትጸየፉትን ዓለም እንኳን ተዋውቆታል። ለዚህ እኮ ነው የኔ ነህ ለማለት እውነት ያለው አምላካችሁ ብቻ ነው። ወገኖቼ ወደ እኔና ወደ እናንተ ዓለም ወርዷል። ምናልባት እህቶቼ፣ ምናልባት ወንድሞቼ፣ ምናልባት ይህ ትምህርት ለእናንተ ላይመጥንም እናንተ ላትኖሩበትም ትችሉ ይሆናል። ግን ነገ ምናልባት ካለፋችሁበትም ይህ ቃል እንዲያጽናናችሁ ብዬ ነው ማቀርበው። ተትታችሁ ከሆነ መተውን ከአምላካችሁ በላይ ማን አውቆታል? ወንድሜ ሆይ ተትተህ ይሆን? ካንተ በላይ የተተወ አምላክህ የኔ ነህ ይልሃል። እንደ ጌታችን የተተወ ማን አለ? ተከድተሃል እንዴ? በወዳጁ መከዳትንም አጣጥሞታል። እሱ መከዳትን አያውቀውም እንዳትሉ ተክዷል። ወደሚወደው ዓለም መጥቶ በወዳጆቹ የተጠላ ከጌታችን በቀር ማን አለ? ይሄ ቁስልህ ምንድን ነው ብዬ ጠየቅኩት ይላል። በወዳጆቼ ቤት የቆሰልኩት ቁስል ነው ይላል። በወላጆች ቆስለሃል እንዴ? በወገኖቹ የቆሰለ ክርስቶስ አለልህ። ይሄን ለምን ያመጣው ይመስላችኋል? እኛ የቀመስነው እሱ ያልቀመሰው የለም። ከኛ በላይ ቀምሶታል። ይሄን ለምን አመጣሁት? ብቻዬን ይሄን ሆኛለሁ እንዳትሉ። ብቸኝነት አንገላቶኛል ካላችሁ ብቻውን የሆነ ከሱ በቀር ማን አለ? አያችሁ፣ በመተው ብቸኝነት አይሰማችሁ። መተዋችሁን የቀመሰው አለ። በመከዳት ብቸኛ የሆናችሁ እንዳይመስላችሁ። በመከዳት የሚመስላችሁ ከሚመስላችሁ በላይ አለላችሁ። እሱ ነው አንተ የኔ ነህ የሚላችሁ። ምእመናን የተፈተነ አምላካችን አለላችሁ። የእግዚአብሔር ቃል እኮ ነው የሚለው ከኃጢአት በቀር በነገር ሁሉ እንደኛ ስለተፈተነ የሚራራልን ሊቀ ካህናት አለ ይላል። ለምን የሚራራልን ይመስላችኋል? አንተ እንደተፈተንከው ከአንተ በላይ መፈተንን ስላጣጣመናዋ። አንቺ እንደተገፋሽው ከመገፋትሽ በላይ መገፋትን ስለቀመሰ ይራራልናል። ድካማችንን ስላየ ይራራልናል። እንደኛ ሰው ስለሆነ ድካማችንን ስለሚያውቀው ያዝንልና። አያችሁ፣ በስምህ ጠርቻለሁ አትፍራ፣ አንተ እኮ የኔ ነህ የሚለው ድምፅ የእናንተን አላቅም እኔን እንዴት ያጽናናኛል መሰላችሁ? አምላክ የወረደልህ ልዩ ፍጥረት ራስህን አታውቅም። ዓለም ግን ይደነቅብሃል። ታስበው ዘንድ ሰው ምንድን ነው? ትጎበኘው ዘንድ የሰው ማን ነው?
ፍጥረት የሚደነቅበት ዓለም የሚመራመርበት ግን ያለ በቤተልሔም በረት ትወለድለት ዘንድ አንተ ማን አንተ ማንን እኛ ከዙፋኑ መጥቶ መስቀል ዙፋን ላይ እስኪያርፍ ይሄን ያህል እጅግ ከባድ ርቀት እስኪመጣ ድረስ ማንን እኛ ታስቦ ዘንድ ሰው ምንድነው? ትጎበኘው ዘንድ ሰው ምንድነው? ትሞትለት ዘንድ ሰው ምንድነው? ትደክምለት ዘንድ ሰው ምንድነው? ትፈልገው ዘንድ ትንከራተትለት ዘንድ ሰው ምንድነው? እንዴት የሚደንቅ ጥያቄ ነው! እንዴት የሚያፈላስፍ ጥያቄ ነው! እህቴ ሆይ 3 ወይም 4 ወይም በጣት የሚቆጠሩ ሰዎች ስላላደነቁሽ እና ጭርምት ኩርምት ማለት አለብሽ እና ሊደብር ይገባል አይደለም። ግሩምና ድንቅ ሆነህ ተፈጥረሃል። የበታችነት አይሰማ የሚወደኝ እኮ የለም ብለው ብዙዎች መውደድ ያቆማሉ፣ ብዙዎች ያኮርፋሉ፣ ብዙዎች ይህችን ዓለም መቅመስን ማጣጣምን ሬት ይሆነባቸዋል። አንድ ድምፅ ባሰማችሁ በተለይ ወጣቶች እንዲህ ይላል እግዚአብሔር ቃል፣ በዘላለም ፍቅር ወድጄሃለሁ ይላል። እንዴት ይደንቃል! እኛ እኮ አሁን እዚህ ዓለም ላይ ጥቂት ፍቅር አጣን ብለን እኮ ነው ደስ የሚያሰኝ ሕይወት እየገፋን ያለ ነው። ግን ከፍ አድርጋችሁ አስቡት፣ እንደ እግዚአብሔር ቃል መዝኑት ወጣቶች፣ በዘላለም ፍቅር ወድጄሻለሁ። ይህ እንዴት ይደንቃል! ለመስቀሉ ችንካሮች ምን ሚዛን ታወጡለታላችሁ ወገኖቼ? እግዚአብሔርን እንዴት ትወደኛለህ ብዬ ጠየቅኩት። እሱም ተሰቀለና መለሰልኝ፣ እንደዚህ ነው የምወድህ አለኝ። ከዚህ የሚበልጥ ፍቅር የለም አለኝ። በዘላለም ፍቅር ወድጄሃለሁ አለኝ። ይህ ድምፅ ምንኛ ያጽናናል! የሚወደን አምላክ አለ። ስንጠላው ይወደናል፣ ስንርቀው ይቀርበናል። እንዴ እናንተ ወጣቶች አሁን እኮ አይወደኝም ይሄ ዓለም ብላችሁ ፍቅር አጣው ብላችሁ በጣም ድብር ያላችሁ እኮ በሞቴ በጣም ምስኪኖች የሆኑ የዚህ ዓለም ሰዎች እኮ ፍቅር አልሰጡኝም ብላችሁ ነው። ጸጋው እግዚአብሔር እኮ ነው እወድሃለሁ የሚለው። እንዲህ አይነት ፍቅር አይታችሁ ታውቃላችሁ? እሱ ብቻ አይደለም እኮ እኔና እናንተ አጣን የምንለው ፍቅር ካለ እመኑኝ መለወጥ ያለበት ፍቅር ነው። ጠዋት ይስማል፣ ምናልባት አመሻሽ ላይ ይነክሳል። ጠዋት ማለዳ ላይ ይስቃል፣ ማታ ምናልባት መለወጥ አለበት ያስለቅሳል። ምናልባት ጠዋት ያስቦርቃል፣ ማታ ደግሞ ያስነፈርቃል። የሚለወጥ ፍቅር አጣው ብለህ አይደል አንተ ወዴ ባሰ። ይሄ ፍቅርስ መለወጥ የሌለበት ያውነት ያለው ፍቅር ነው። አይለወጥ፣ ሁሌም አይለወጥ። አይገርም? የማይለወጥ ፍቅር ትላንትም ዛሬም ለእስከ ዘላለምም ያው የሆነ ፍቅር፣ ዘመን የማይለውጠው ፍቅር፣ ባለጠግነትም ድህነትም የማይቀየረው ፍቅር፣ ሰልካካነትም ፉንጋነትም የማይቀየረው ፍቅር። ምን አይነት ፍቅር ነው? መለወጥ በእኔም በጻድቁም ላይ የማይለወጥ ፍቅር ምን አይነት ፍቅር ነው? እንደውም የበለጠ እኔን ፍለጋ የሚንከራተት ፍቅር፣ ካልጠፉት ከ99ኞቹ በጎች ይልቅ በጠፋቸው አንዲት በግ የሚንከራተት ፍቅር አይታችሁ ታውቃላችሁ? ወጣቶች እኩል የሚያፈቅር ፍቅር አይገርማችሁ? እንዲህ አይነት ፍቅር ነው የሚወደድ። እንዴ እናት እንኳን እኮ በፍቅር ታደላለች። ምዕመናን አድሎ የሌለበት ፍቅር ይወዳችኋል። እኔ ቃላት መግለጫ ስለሌለኝ ገልጬ እናንተን እዚህ ባስቀራችሁ በወደድኩ፣ ግን ቃላት የለን፣ አቅምም የለን፣ ኃይልም የለን። እናንተን የምናሳምንበት፣ እዚህ የምናሰጥምበት፣ እዚህ የምናስቀርበት፣ ብንብላችሁ ክንፍ እንድታወጡ የምናደርግበት፣ የምናስመንንበት ኃይል የለን። በኖረንማ ኖሮ እኛም አብረናችሁ ቢሄድን ነበር። ወረት የሌለበት ፍቅር። እኔና እናንተ እየከፋን ያለነው እኮ ወረተኛ ፍቅር አጣን እኮ ብለን ነው። ወረተኛ ፍቅር አንድ ሰሞን እፍፍ ይላል፣ ከዛ ደግሞ ተዋል። አንድ ሰሞን ብን ይላል፣ ጨርቅ ይጥላል፣ ከዛ ጨርቅ ያስጥላል። ክፋቱም ጨርቅ ያስጥላል፣ መውደዱም ደግሞ ጨርቅ ያስጥላል። እንዲህ አይነት ወረተኛ ፍቅር፣ ወረት የሌለው አፍቃሪ እግዚአብሔር በዘላለም ፍቅር ወድጄሻለሁ ሲልሽ አትሰሙ?
ጥቂት በጣት የሚቆጠሩ ፍቅር አጣው ብላችሁ ራሳችሁን ታጣላችሁ። ሱሰኛ ትሆናላችሁ። በቃ እንዴ ተበላሸብኝ ብላችሁ ሰካራም ትሆናላችሁ። መጠጥ ቤት ለመጠጥ ቤት፣ ጫት ቤት ለጫት ቤት፣ የማይሆን ነገር በማይሆን ጊዜ በማይሆን ህይወት እድሜያችሁን ታጨልማላችሁ። ወጣቶች የተሰቀለልን አምላክ እያለ እኛ በተለያየ ነገር ራሳችንን መስቀል ይገባናል። በመጠጥ መስቀል፣ በሱስ መስቀል፣ በሐሺሽ መስቀል፣ በአደንዛዥ መስቀል፣ በገመድ መስቀል፣ በመርዝ መስቀል፣ በክፉ ስራዎች መስቀል፣ በኃጢአት ራሳችንን መስቀል። የእግዚአብሔር ልጅ በስራቸው ይሰቅሉታል ያወርዱታል ይላል ቅዱስ ጳውሎስ። በኃጢአት መስቀል ይገባናል። እዚች ወንጌል ማዕድ ወደዚች ቤተ ክርስቲያን ወደዚህ ጥልቅ ህይወት ፈቀቅ በሉ። ዝም ትላላችሁ። ዝም ተናጋሪዎቹ ዝምተኛ ትሆናላችሁ። እንደነ ማርያም ግብፃዊት ዘማውያን የነበሩ ሴቶች ዮርዳኖስ በረሃ እንደወደቁ ላሰማችሁ። አቤት! አንዱ ስታገባ፣ አንዱ ስታወጣ፣ አንዱ ስትዋ፣ አንዱ ስትሽከረከር የነበረችው ሴት ያን ሁሉ ሰውነቷን ኢንቨስት ታድርግ የነበረች ሴት ዮርዳኖስ በረሃ እርቃኗን ወደቀችላችሁ። ቀመሰቻ። የቀመሱ ሰዎች እንደዚህ ነው የሚሆኑት ወገኖች። ወደው እንዳይመስላችሁ ቀምሰው እኮ ነው። ቀምሰው ሲቀምሱ እንደዚህ ነው የሚሆኑት። ዮርዳኖስ በረሃ ወድቃ እኔ ሁሌ ስለምትሰመሰጠኝ ነው ማነሳት 40 ዓመት ሙሉ እየተጋደለች እርቃኗን እስክትቀር ድረስ ልብሷ በበረሃ አለቀ። ልብሷ በበረሃ አለቀ። እኔ በምናገርበት ቅጽበት ስንት በበረሃ ውስጥ የሞሉ ስንት እርቃን የቀሩ ይኖሩ ይሆን? እኛ እዚህ ልብሶች በምንደርብበት፣ በምናጌጥበት፣ በምናሽከረክርበት እነሱ ለአምላካቸው ማህተብ ተሸክመው ስንቶች እርቃናቸው። እናንተ ወጣቶች እንዲህ ያለው ጣዕም ያለው ህይወት እንዳለ ታውቃላችሁ። ታዲያ ለምን አውሬ ትሆናላችሁ? ራሳችሁን ለምን ትበላላችሁ? በራሳችሁ ላይ ቁጡ አንበሳ ለምን ትሆናላችሁ? እባብ ራሱን ሲነድፍ አይታችሁ ታውቃላችሁ? አታውቁም። እርግጠኛ ነኝ እባብ ራሱን ሲያድስ እንጂ እባብ ራሱን ሲነድፍ ታይቶ አይታወቅም። ራሱን የሚነድፈው የዘመኑ ወጣት ነው። ምስኪን በሱስ የሚነድፍ፣ በስካር የሚነድፍ፣ በቁማር የሚነድፍ በቃ ምስኪን ይበላ፣ ይጠጣል፣ ይዝናናል። ይሄን የመሰለ ወርቅ እዚህ መታችሁ አትቆፍሩ። እናንተ የምትቆፍሩት ወርቅ ያልቃል። ማልቅ ወርቅ ግን እዚህ ያለላችሁ እዚህ ዓለም ማዕድንና ሀብት ሃዲማ በሉት፣ መጋዶ በሉት፣ ሻኪሶ በሉት፣ እመኑኝ ያበቃል፣ ያልቃል። ማብቃቱ አይቀር። በወዳጅ መከዳት እንደነዚህ አይነት ነገሮች ይቀይሯቸውና ምን እንደሚሉ ታውቃላችሁ? ብዙዎችም ምናልባት ተናግራችሁት ከሆነ አላውቅም፣ ዋጋ ቢስ ነኝ ወደሚል መደምደም ያደርስ። እኔ ምን ዋጋ አለኝ? እኔ እኮ ዋጋ ቢስ ነኝ። ልንገራችሁ፣ ዋጋችሁንማ ሳላስተዋውቃችሁ አልሄድም። ዋጋችንማ አለ። እሱ ዋጋችን ምንድን ነው? ዋጋ የለኝም ካላችሁ ዋጋችሁንማ ነግራችኋለሁ። ዋጋችን ክርስቶስ። በዋጋ ተገዝታችኋልና ለራሳችሁ አይደላችሁም ይላል። ዋጋ ወጥቶብሃል። ምን አይነት ዋጋ? የደም ዋጋ። የዋጋህን አድራሻ ከፈለክ ደግሞ አሳያለሁ። ቀራንዮ ይባላል። ዋጋ ቢስ ነኝ። አንድ ክርስቲያን ዋጋውን ሳያውቅ ዋጋ ቢስ ነኝ እያለ ሲጮህ ያሳዘናችሁ፣ እመኑኝ ዋጋችሁን ተነቅሳችሁታል። አንዳንዶቻችሁ እመኑኝ ዋጋችሁን አንጠልጥላችሁታል። አንዳንዶቻችሁ እመኑኝ ዋጋችሁን ተጠልፋችሁታል። እህቶቼ ዋጋችን ከራሳችን ጋር እያለ ተለጥፎብን እያለ እንደ ቡቲክ እንደ ሱቅ መደርደሪያ ተለጥፎብን እያለ ዋጋችንን ያላወቀን ራሳችንን በዓለም ፊት ያራከስን ምስኪኖች ከኛ በቀር ማን አለ? በዓለም ፊት እኮ አራከስ ነው ራሳችን። ዓለም የምትለንን እየሰማን ዋጋ ቢስ ነህ ስትለን አሜን ዋጋ ቢስ ነኝ ወደ ማለት ደረሱ። ዋጋ ቢስም አይደለህም፣ ዋጋ አለህ። ዋጋ አሁን ያልኩ ነው። በዋጋ ተገዝታችኋልና ለራሳችሁ አይደላችሁ። ያንተ ነው ያለው እኮ ለዚህ ነው። ያንተ አይደለም። አንተ ለአንተ አደራ የተሰጠ ብቻ ነው። አንቺ ለአንቺ አደራ የተሰጠሽ ብቻ ነሽ። ያደራ ሀብት ነህ አንተ። ዝም ብለህ አታርክሰው፣ ለማንም አትሽጠው።
ለዚህ ዓለም ኃጢአት ባሪያ ታድርጊው። አንቺ ዋጋ አለሽ፣ በዋጋ ተገዝተሽ ባለቤት አለ፣ ገዢ አለ። እሱ ነው የኔ ነው የሚል፣ ገዢው ነው የኔ ነው የሚል፣ ሰሪው ነው የኔ ነው የሚል። አንተ ሰሪያችን ነህ፣ እኛ ጭቃ ነን እንዳለው ሰሪ አለ፣ ገዢ አለ፣ ባለቤት አለ። ከባለቤቱ ውጪ ለማን ነው ራስህን የምትሸጠው? የማን ባሪያ ነው የምትሆነው? የዚህ ዓለም አገልጋይ እስኮንክ እስከ መቼ ነው አቀርቅረህ የምትቀረው? እግዚአብሔር በሚያውቀው በቃላት ለመሸንገል እናንተን እንዲያና እንዲህ እያልኩ ቃላት እየቀጣጠልኩ አንጀታችሁ ላይ ለመቀመጥ ፈልጌ አይደለም። ሌላ ዝናን ክብርንም ምንንም መታወቅንም ፈልጌ አይደለም። በፍጹም ዋጋችሁ ግን ውድ ነው። ይሄ ዓለም ቢሸጥ አንድ እኔን አያወጣ፣ አንድ አንተን አያወጣ። ያ ማለት ምን ማለት መሰለህ? የክርስቶስ ደም ዋጋ ከሆነ በሞቴ ዓለም ያለው ንብረት ቢቸረቸር አንተን አያወጣ። ዋጋ ውድ መሆኑን ልነግርህ። እነዚህ ፎርብስ መጽሔት የሚያወጣቸው 10 ባለጸጎች በላቸው ምን በላቸው የእነሱ ሀብት ቢደመር ቢል ጌትስ በለው ኤለን መስክ በለው እኔ ማላቃቸውን ባለሀብት ደርድርና ደምር። ከፈለክ ትሪሊየን ላይ ሂድ። አንተን አንዱን እንኳን ይህን ሁሉ ምዕመን አንዱን ሰው እንኳን አያወጣ። ለምን? ከክርስቶስ ደም ጋር የሚነጻጸር ሀብት ዓለም የላትም። የሙሴን ሕግ የናቀ 2 ወይም 3 ሰው ቢመሰክርበት ያለ ርኅራኄ ይሞታል። የክርስቶስን ደም የኪዳኑን ደም ግን የረገጠ እንዴት የሚብስ ቅጣት የሚገባው ይመስላችኋል? ይላል የወጣብህን ዋጋ አታራክሰው ስልህ፣ ጫት ቤት ውስጥ አታራክሰው፣ ሺሻ ቤት ውስጥ አታራክሰው፣ ግሮሰሪ ውስጥ እንደዚህ አታስጠርገው። ይሄ እንደ ቢራ ጠርሙስ እየተጠረካ አትውጣ እባክህ። አንተ በጣም ልዩ ነህ። በምን ቋንቋ እንናገር? የጠገበች ነፍስ የማር ወለላን ትረግጣለች፣ የተራበች ነፍስ ግን የመረረው ነገር ሁሉ ይጣፍጣታል ይላል። ነፍስ በፍቅረ እግዚአብሔር ስትጠግብ መርገጥ ትችላለህ፣ ትረግጣለህ። ረግጠው የወጡት ጠገቧ፣ በፍቅረ እግዚአብሔር ረኩ፣ ሰከሩ፣ በጣም መንግሥተ ሰማያት ከበሩ። ከዛስ ይህንን ዓለም ናቁ፣ ረገጡ። አለበለዛስ ይረግጠሃል፣ ሲከፋ ይኖራል። ለምን እንደሚከፋ ታውቃለህ? ለምን ሆድ እንደሚብስ ታውቃለህ? ለምን እንዳልኖርክ እንደሚሰማ ታውቃለህ? በሞቴን ቁም ነገር ልንገርህ። አባቶቻችን እንዲህ ይላሉ፣ ለገንዘብና ለከንቱ ውዳሴ የሚያዘነብል ጽኑ የሆነ ፍላጎት ከሌለን ሞትንም ሆነ ድህነትንም አንፈራ፣ ጠላትንም ሆነ ጥላቻን አናውቅም። እንዲሁም ከራሳችንም ሐዘኖችም ሆኑ ከሌሎች የተነሳ አንታመምም። ለገንዘብና ለከንቱ ውዳሴ የሚያዘነብል ጽኑ የሆነ ፍላጎት ከሌለ ሞትንም ሆነ ድህን ምንም አትፈራት። ንቀዋላ ገንዘብንም ውዳሴንም ጭብጨባንም ሙገሳንም ኩራትንም አቧቦ መባልንም መከበብንም እንደ ክርስቶስ ናቅ ካደረግ አትፈራ። እደግመዋለሁ፣ አትፈራ። ሞትንም ድህነትንም አትፈራ። ነፍስ ከብራለች። ዓለሙ ሁሉ እኮ ጠልቶኛል፣ ዓለሙ ሁሉ እንደማይፈልገን ነው የሚሰማ። ለዚህ ነው የሚደብረን። ለዚህ ነው አኗኗሪ እንጂ ኗሪ እኮ አይደለሁም የሚመስለን። ምዕመና ቅዱስ አትናቴዎስንም እንደዚህ ብለውት ነበር በሞቴ ስሙኝ። አትናቴዎስ ሆይ ዓለሙ ሁሉ እኮ አይወድህም አሉት። ንገሯት ለዓለም እኔም አልወዳትም ነው ያላቸው። 7 ጊዜ ከመንበሩ ተሰዷል። ምዕመናን ብቻውን የቀረ እስኪመስል ድረስ በሃይማኖቱ ብቻውን የቀረ እስኪመስል ድረስ ከጥቂት ክርስቲያኖች ጋር አርዮሳውያን በጣም ኃይለኞች ሆነው ከመቅደስ አባረዋቸው። በውርጭና በውሽንፍር በውጭ ሆነው ያለቅሱ ነበር። ዝናባቸው ከእንባቸው ጋር እየወረደ ምህላ ያደርሱ ነበር። ቅዱስ አትናቴዎስን መከራ ይቀበል ነበር ከጥቂት ክርስቲያኖች ጋር። አይወድህም አሉት። ዓለሙ ሁሉ አርዮሳዊ ወደ መሆን አዘንብሎ ነበርና አይወድህም አሉት። ቅዱስ አትናቴዎስ ግን ብቻውን እንኳን ቢሆን ዓለም የጠላው ቢመስለው እንኳን ንገሯት እኔም አልወዳትም አላት።
ምን እንድትወድህ ምን አለማመጠህ? እንድታጨበጭብልህ እንድታጎበድድልህ ብርክ ብርክ እንድትልህ እንድትከተልህ ምን ያስፈለገ? አትከተልህ። የክርስቶስን የፍቅር ዳናዎች የደሙን ኮቴዎች ተመልክተህ አብረው ወደፊት እንጂ ወደ ዓለም ለምን ትገሰግሳለህ? እናቶቻችን የሚያደርጉትን ነጠላ ላሳየ፣ ቀሚስ ላሳየ። እናቶች ምናልባት እናንተ ላታውቁት ትችሉ፣ ካወቃችሁት እሰዩ። እንዴት አይነት እንደሚያደርጉት ታውቃላችሁ? ከፊት መስቀሉን ይጠለፋሉ፣ አስተውላችሁ ከሆነ ከኋላ ደግሞ ትልቅ ጥለት ከኋላ ላይ አይደል ያለው? ከፊት መስቀሉ ከኋላስ ጥለቱ ለጌጥ እንዲሆን መስሏል አይደለም። እና ምንድን ነው? ዓለምን ትቻታለሁ፣ የክርስቶስን መስቀል ተመርኩዣለሁ፣ ዓለምን ወደ ኋላ ክቻታለሁ። እኔስ ከክርስቶስ ጋር ፊት ነው አለው መስቀሉ፣ ተሸክሜ እሄዳለሁ። ለእሱ ነው እንደዚህ ያደረጉት። አንተ ከዓለም ጋር ወደ ኋላ መቼ ለምን ትገሰግሳለህ? አይደለም። መስቀሉን እየተመረኮስ የክርስቶስን የመከራ ፈለግ ፍለጋ ተከትለህ ወደፊት ወደ ክርስትና ከኃይል ወደ ኃይል ከጸጋ ወደ ጸጋ ከክብር ወደ ክብር ትሸጋገራለህ። ዓለም ሁሉ ጠለህ ተወዋ እንደ ቀሚሱ አያውቅም፣ አይወቃ፣ አያጨብጭብልህ፣ አያደንቅ፣ አያድንቅህ። ሌላ ዓለም አለ በሞቴ ላሳየህ። ይህ ዓለም እንደዚህ 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 ብላችሁ ሆድ የሚበሳችሁ እኔ ሌላ ዓለም ላሳያችሁ። የትኛውን ዓለም? እንደ ደመና ዙሪያችንን የከበበ ዓለም እንዳለ ልንገራችሁ፣ ላስተዋውቃችሁ። ዕብራውያን ምዕራፍ 12 ቁጥር 1 ጀምሮ እንደ ደመና የከበቡን መላእክት አሉልን። ዓለማችን እሱ ነው። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ አብረን በቤተልሔም የዘመርነው ሌላ ዓለም አለ። የመላእክት ዓለም አለ። የወንድሞቻችን ከሳሽ ተጥሏልና በሰማይና በውስጧ ለምትኖሩ ደስ ይበላችሁ፣ በምድርና በባህር ላላችሁ ወዮላችሁ። ወንድሞቻችን አሉ፣ ታላላቅ ወንድሞቻችን። ማር ይስሐቅ እንደተናገረው መላእክት ታላላቅ ወንድሞቻችን ናቸውና በሐዘናችን ጊዜ ይራሩልናል ያለው። የሚራራልን ዓለም አለ። የሚጠላን ዓለም እያየ አታኩርፍ። የሚያበሳጭን ዓለም እያየ አትቀር። ተው፣ እሱ ሌላ ዓለም አለ። ዘወር ትንሽ ዘወር። ሌላ ዓለም ላሳየ በሞቴ ሌላ ወንድም ሌላ ዓለም ላሳየ። ሌላ ዓለም አለ። በገነት ያሉ አጸደ ነፍስ ያሉ ሌላ ዓለም፣ በብሔረ ሕያዋን ያሉ ሌላ ዓለም፣ በብሔረ ብፁዓን ያሉ ሌላ ዓለም፣ ከገጸ መሬት የተለዩ ግዑዛን ያሉበት ሌላ ዓለም። ብዙ ዓለም እኛን ከቦናል። ዓለም ሁሉ ጠልቶን አይክፋ። ለምን መላው ዓለም አይክፋ? ሆዳ አይባስ እንኳን ቤተሰብን መላው ዓለም ለምን አይሆንም? አንተ ብቻህን አስፈሪ ባለ ግርማ እንደ አትናቴዎስ መሆን ትችላለህ። አንድ ጽሑፍ ሳነብ ምን ይላል? አትናቴዎስ ብቻውን አስፈሪ ባለ ግርማ ነበር ይላል። ብቻውን ያስፈራቸው ነበር። ወጣ ደጋግ ሰዎችን ተመልከት፣ መንፈሳውያንን ተመልከት፣ ከእግዚአብሔር ጋር የሚገናኙት እውነተኞቹን ያበለጽጓል፣ ከፍ ያደርጓል፣ ያስታጥቋል። እንደውም የአባ እንጦንስን ካባ ይዟት ተመለሰ ይላል መጨረሻ ላይ ቅዱስ አትናቴዎስ። ዓለም ሁሉ እኮ ጠልቶ አርዮሳውያን እኮ አምፀውበታል። ከመንበሩ እኮ ከአንዴም 7 ጊዜ እኮ አሰድደውታል። በግዞት እኮ አኑረውታል። የአባ እንጦንስ ካባው ግን ሀብቱ ነበረች። በትንሣኤ ጊዜ ሲያውጅ ካባዋን ደርቦ ነበር ቅዱስ አትናቴዎስ የሚያውጀው። እናስ ሙት ያስነሳባታል የአባትን ካባ። አባት ብዙ ሀብት አለ። እዚህ ቤት ውስጥ ያለ አባት አትንከራተት እባክህ፣ እውነት ነው የምንነግራችሁ። ሌላ አዳራሽ ሌላ ቦታ አትሂዱ። እውነት ያለው የእውነተኛ ቤት እዚች ቤት ነው። እውነተኛ አባቱ እውነተኛ እኛን እያያችሁ እንዳትሰናከሉ። ዓለም ጨለማ ነች፣ ወደ ብርሃናት ጌታ ዞር በላ። ዓለም ሁሉ ይቃወመኛል፣ እግዚአብሔር ከኛ ጋር ካልሆነ ላይ ይቃወመን ነው። ዋጋ አቅመ ቢስ ነኝ እና ከዋናው ኃይል ተላቀህ አቅመ ቢስ ላትሆን ነው። ከዋናው ማሰራጫ ጋር ኃይል ሳትነካካ ኃይል ጌት ልታመጣ ፈልገህ ነው። አቅመ ቢስ መሆን ሲያንስህ ነው። ብቻህን ያለ ቁርባን ብቻ፣ ያለ ንስሐ ብቻ፣ ያለ ጸሎት ብቻ። እንዴ የሰራዊቱን ጌታ ከኋላ ጥለው አንተ ከፊት እየሄድክ እንዴት ልታሸንፍ ነው? ብቻህን አታሳዝን እንዴ? ብቻህን እና እንዴት ልትዋጋ?
ቅጥር እሳት እንዳይሆን እሳቱን ከኋላ አርቀሃል። አንተ ብቻህን ሆነሃል። አንተ ጎበዝ፣ አንተ ወጣት ክርስቲያን በርታ። ኃይልን በሚሰጠኝ በክርስቶስ ሁሉንም እችላለሁ የሚል ድፍረት የሚኖርህ ኃይል ማሰራጫው ጋር ስትገናኝ ነው። በምን ቋንቋ ነው? አለበለዚያ ኃይል የለም። ኃይል የሌለውን ምንኛ ረዳኸው የምትለው እኮ ከኃይለኛው በታች ራስን ስታዋርድ ብቻ። አለበለዚያ ኃይል የለም። ኃይል የለም። ኃይለኞቹንማ ተመልከታቸው። ኃይለኞቹንማ የአንበሳውን አፍ ይዘጋሉ። እንኳን አይደለም የጨካኝ መሪዎችን የአናብስትን አፍ ይዘጋሉ። አንበሳ ያበርዳሉ፣ አንበሳ ያሰግዳሉ፣ ነበልባል ያበርዳሉ፣ የዓለት ብልት ይመረምራሉ፣ የወፍ ቋንቋ ያውቃሉ፣ የነፋስ ሹክሹክታ ይሰማሉ። ውሸት አይደለም። ኃያላን ሆነዋል። ኃያላን እጆቻቸውን ሲዘረጉ እንደ ማክሲመስና ዲሞዲዮስ እጆቻቸውን ሲዘረጉ እሳት ይተፋሉ። አንተ እሳት ፍያልክ ታነዳለህ። እነሱ የሚናገሩት ከኔ የሚወጣው ቃል ምናልባት ጭርት ነው የሚሆነው። ያሳዝነኛል። እንደ ቅዱስ ባስልዮስ ግን እሳት ነው የሚተፉት። አሁን እዚህ ዋዳችሁ አይዋዳችሁ ምንለው እግዚአብሔር ይወቀው። በግምት ነው ብለዋል። የኔታ እውነታቸው ነው። በግምት ነው። እሳት ነው የሚተፉት። እሳት ነው የሚያዋህዱት። ልባቸው ነው የሚቃጠለው። እሳት አንተ የኔ ነህ፣ በስምህ ጠርቼሃለሁ፣ አትፍራ። ይቆየ